ሰላም የሞንጎመሪ ካውንቲ ቤተሰቦች ሁሉ እንደምን ሰነበታችሁ? ዛሬ በፊት እንዳቀረብንላችሁ ናው ዩ ኖ ከተባለው አሁንማ አውቃችሁታል ከተባለው አጭር መልእክት ፕሮግራም ነው። የሞንጎመሪ ካውንቲ ቦርድ ኦፍ ኤጁኬሽን ያጸደቁትን ሪጂናል ሃይ ስኩል ሞዴል የተባለው በሃይ ስኩል ደረጃ በ2027 ሊጀምር የታቀደው ፕሮግራም ስለሱ ዝርዝር ነው። ይሄ ማለት ሙሉ ሞር ቾይስስ ማለት ብዙ በርከት ያሉ ምርጫዎች እንዲኖራቸው ለተማሪዎቹ ምርጫዎቹንም የሚያገኙበት ደግሞ በየሃይ ስኩሎቹ ያሉትን ፕሮግራሞች የተለያየ ቦታ ሄደው ሊያገኟቸው የማይችሉትን ሰብሰብ ባለ ሁኔታ በ6 ሪጂናል ሊያከፋፍሏቸው ነው። ይህም ሲሆን ትምህርት፣ አካዳሚክ፣ ስፖርት፣ አርት ከትምህርት በኋላም ሆነ በትምህርት ጊዜ ላሉ የተለያዩ ፕሮግራሞች እንዲሳተፉ ነው። ይሄም ማለት ምንድነው? ተጨማሪ ምርጫ የተለዩ ፕሮግራሞችን ፍለጋ ራቅ ያለ ቦታ ከመሄድ ለምሳሌ ሄልት ኬር፣ ቴክኖሎጂ፣ ሊደርሺፕ፣ ላንጉዌጅ ማለት የተለያዩ ቋንቋ የሚማሩ ከሆነ አርት እነኚህን ለማግኘት አንዳንድ ቦታ ራቅ ያሉ ቦታ መሄድ ስለነበራቸው ከዚህ በፊት አሁን ግን 6 ቦታ ተከፋፍሎ ፕሮግራሙ በየክልሉ ፕሮግራሞችን እንዲያገኙ የታቀደ ፕሮግራም ነው። ሞር ዶርስ ማለት ተጨማሪ እድል ተጨማሪ በር ሊከፈትላቸው ነው። ይህንንም እንዲያገኙ በምን አይነት ዝርዝር ይህንን እንረዳለን ብላችሁ ስለምትጠይቁ ትልቅ እርምጃ ነው ለሞንጎመሪ ካውንቲ ቤተሰቦች መላ ለተማሪዎችም ለትምህርት ቤቶችም ይህንን እርምጃ አብረን እንድንራመድና ተግባብተን እንድንራመድ ሪጂናል ፕሮግራምስ የሚለውን ገጽና ዝርዝር ከሞንጎመሪ ካውንቲ ፐብሊክ ስኩል ድረገጽ ገብታችሁ ዝርዝር ልታገኙ ትችላላችሁ። ይሄ እድል ለልጆቹ ሰፊ እድል ነው። ናው ዩ ኖ አሁንማ ሰምታችሁታል፣ አሁንማ አውቃችሁታል።